አምሮ ባላል ወጣሉ ነገሮችን መጻፍ የምታወቅ ደራሲ ነበር። ይህ ድርሰት አባዜ እዚህ ቡና ቤት አመጣኝ። ተደብቁ ሙሽሮችን ጽሑፍ አንጠልጥዬ ልቤን ለአዜብ ፍቅር ጥዬ ወጣሁ። ግን ልቤ ወደቀባት አዜብ በድንገት እምጥ ትግባ ስም ጠፋችብኝ። ይኸው አንድ ቀን ትመጣ ይሆን በሚል ተስፋ የቡና ቤት አጥር ቤቴ፣ ከአብዛኛው ደንበኞች የማገኘውን መሽሩፍ መተዳደሪያዬ፣ ከቡና ቤት የሚወጣውን ቡሌ መኖሪያዬ ብዬ አለሁ። ዓለም ትባላለች። ሰውነቷን ቸርችራ አንቀባራ ዩኒቨርሲቲ ባስተማረችው ወንድሟ ከዚያ አስከፊ ሕይወት እንደምትወጣ እርግጠኛ ነበረች። ግን ምክንያቱን ባላወቀችው አለኝ አዳኝ ያለችው ወንድሟ የተመረቀ ለጠፋባት። ጽጌረዳ ለቡና ቤት አሻሻጭነት መቼም ተመርቄ ነው አይባልም። ተረግሜ ነው ወደዚህ ምድር የመጣሁት። ይኸው እንደሆን ግድ የተባልኩበት ቦታ ተገኘው። በቃ ከማለት ውጪ ቡና ቤት የመግባቷ ሚስጥር ማንም አያውቅም። ሄለን ከሌላ የወለዳትን አባቷን በሞት አጣች። ከሀብታም አባቷ ከጋይ ሚስታቸው የተወለዱት ወንድምና እህቶቿ ውርስ ትካፈለናለች በሚል ፍርሃት መውጫ መግቢያ ሲያሳጧት ብቸኛ በሆነችው ጓደኛዋ ብቸኛ የሆነውን አማራጭ መርጣ ራሷን ለቡና ቤት ገበረች። ማርታ ጎበዟ ተማሪ ማርታ የትምህርት ጉብዝናዋ ሰበብ ሆኖ ከቀበጥ ሀብታም ልጆች ጋር ገጠመች። የእነሱ ቅብጠት ተገባባትና ሱሰኛ ሆነች። እንደ ልቧ ለመዝለል በደላሎች የቀረበላትን በመስተንግዶ ስም ሽፋን የመጣላትን የሥራ ዕድል አሜን ብላ ተቀበለች። ግን ያሰበችውን ሳይሆን ያላሰበችው ሆነና ይኸው የቡና ቤት አድማቂ ሆና ተገኘች። በጧት መጀነን እንዴ? አንተ ምንድነው በጧት ጅን? ምን ጣጣ አለው? እንዴት ጣጣ የለውም? ከዚህ በኋላ ያንተ ቢሮ መግባት አለ፣ የኔ ደግሞ የራይድ ሹፍርና አለ። ሁለቱም ከከስተመር ጋር የሚያገናኙ ነገሮች ናቸው። ብላ 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 አይደለም፣ ፋክት ነው። ኃይለኛ ምን ሆናል? ፋክቱማ አፍክሩ ወንድም ቦሳቸው ይመጣል፣ ጅን 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 ይልና እሱን ላለማስከፋት አብረን እንጀነናለን። አንተ ደግሞ ምን ሆናል? አሁን በያዘው ኬዝ ይሸነፋል ብለን እንዳታስብ። ለምን? ጥብቅና የቆመለትን ድርጅት ማሸነፉን ተከትሎ የሚገባለትን ቻፓ ስንሰማ ለመጀመሪያ ጊዜ ሐቀኛው ጠበቃ አስቼ ፈተና ውስጥ ገባ ማለት ነው። አረ እንደውም ሐቀኝነቱ በከባድ የገንዘብ መረጃ ተመትቶ ፈራርሶላል። አይ ጋይስ ጅን አላልኩም? ደብል አለ። ይኸው ደግሞ ምን ተፈጠረ ልትል ነው? ምን ተፈጠረ? ገንዘባቸው ቀቅለው መብላት ይችላሉ። ገና ለገና ወገን የላትም ደሃ ናች ብለው ደብል ጅን አድርግልኝ። ቆይ የእሷ ጠበቃ አንተን በለጠ? ያው እንደተለመደው የእሱ የቀጠረው ድርጅትን ሚስጥር ለእሷ ጠበቃ ይነግርና ይሸነፋል። መሸነፍ ደግሞ ምኑ ያስደስታል? በጠዋት ጅን ሲታጀብ ደግሞ ያስደስታል። ወንድማሴ ደረቅ በበረዶ ወይ በሎሚ ወይስ ደረቅ ይሆንልህ? የሆነ ይሁን። ይገርማችኋል፣ ሴትዮዋ እቺ ልጅ ግን በሰላም አድራኝ። የትላንትና ብታ እኮ የተለየ ነበር። ድንገት ከመሬት ተነስታ ገመዴ። አዎ ትላንት ዓለም ገመዴን ስትል ነበር አይደል? ገመዱን አንተ ይዘው ባትሄድ እኮ የገመድ ጉዳይ የተለየ ነበር። እንዴ ካቲካ ላይን ቀምቅሜ የእሷን ገመድ ይዤ ነው የተኛሁት። ዓለም ትልቅ ችግር ውስጥ ነው ያለችው። የምን ችግር? የነገረች ነገር አለ? በህልሜ ይመስለኛል ሁላችሁም ተሰብስባችሁ
በአረንጓዴ መንገድ ላይ ትሮጣላችሁ። ለምን ነበር የምትሮጡት? ደግሞ ጀመረው። አዎ ጀመርኩ እንጂ አልጨረስኩም። ለምን ነበር ነው? አዎ እየሮጣችሁ ያላችሁበት ቀጭኑ አረንጓዴው መንገድ ኋላ እየተደረመሰ ነው። እናንተም ፊት ለፊት ካለው ብርሃን ከተሞላው ዋሻ ውስጥ በሩ የተዘጋ እየተጋፋችሁ ስትገቡ ድንገት ዓለም ትዞርና ወንድሜን ስትል መንገዱ ይደረመሳል። ገደል ውስጥ ዓለም ገደል ውስጥ ትገባለች። እየወረደች ያለ ከዛ እየተዘጋ ካለው ዋሻ ውስጥ የብርሃን ገመድ ይወረወርላታል። ያን የብርሃን ገመድ ሊማስ ስትጣጣር ያዘችው። ከእንቅልፍ የነቃው ድሮ ምን ያለ ለዚህ ያብዶሬ ብለን መስማታችሁ ምንም የእብዶሬ ምናምን አለ። ያም ሆነ ዓለም ትልቅ ችግር ውስጥ ያለችው ከወንድሟ ውጪ ደግሞ የምን ችግር ነው? እኔ እንጃ ብቻ የሆነ ችግር ማርቲ ዓለም ማታ በሰላም ተኛችልሽ? ጓደኛዬ በእናታችሁ ተውኝ። በስንት መከራ በስንት ማባበል። ቆይ ምን ሆና ነው እንዲህ በድንገት ብድግ ብላ በአደባባይ ራሴን ላጥፋ ማለት? እሱንም በስንት ማባበል በስንት መከራ መሰላችሁ ምክንያቷን ራሱ የነገረች። አልኳችሁ። እኔም አውቄዋለሁ። ግን ምንድን ነው? አቤት ሎሪ መቸው ዓለም አርግዛለች። አርግዞ ነው ቃለች። ቆይ ከማን? ወይ ጉድ! ቆይ ከማን እንደሆነ የምታውቀው ምንም ነገር የለም። እሱን ማጣራተኛ ኃላፊነት መሰለኝ እኮ። አዎ ይሄን ማጣራት የኛ ኃላፊነት ነው። እኔም አለሁበት። ኤዲያ አንተ ደግሞ በምንድን ነው የዛን የብርሃን ገመድ መጨረሻ በማወቅ? የምን የብርሃን ገመድ? የብርሃን ገመድ መጨረሻ አወቁ ማለት የዓለም ችግር ተፈታ ማለት ነው። በሉ ካቲካላይን ቀምቅሜ ለጥ ልበልና የዛን የብርሃን ገመድ መጨረሻ ልወቅ። አሁን 20 ብር አዋጡ። ነው ይኸው የዚህ የብርሃን ገመድ መጨረሻ ካልታወቀ የዓለም መጨረሻ አይታወቅም። የራሳችሁ ጉዳይ። ና ለጣሻ ብዬ የዓለምን መጨረሻ እነግራችኋለሁ። አሁን ፈጸምኩት ያልከውን ስህተት ጀብድ አድርጌ እንደወስድልህ ነው? ስህተት እኮ አይደለም። ድርጅቱ እኮ ምን አገባህ አንተ? የድርጅቱ ጠበቃ ከሆነ በእውነት ድርጅቱ እንዲያሸንፍ የማድረግ ግዴታ አለብህ። ይኸውልህ አንተ ምንም ቢነግሩ አይገባም። አስቻለው ይኸውልህ ይሄ አጉል ሐቀኝነት፣ ታማኝነት እያልክ ሽንፈትህን እየተከናነብክ ከችሎት አትውጣ። ሲቪህን ያበላሸዋል። ለሀቅ ቁም። በሀቅ የማይፈረድ ከሆነ ጥብቅናውም ችሎቱም ገደል ይግባሽ። አይ ፍቅሩ አይሰማም፣ አትልፋ። ኃይለኛው አስቸኩ ጓደኛዬ ነው። ዝም ብሎ ከጨዋታ ውጭ ሲሆን ተመልከት እያልከኝ ነው? ለእኔም እኮ ከወንድሜ በላይ የሚያስብልኝ የማስብለት የአባቴ የት ልጅ እኮ። ምን ዋጋ ነው? ያው ፍቅሩ ለእኔ የሚታየኝ አሁን አንድ ነገር ብቻ ነው። እሺ ምን? የአንተ እርዳታ ከታከለበት የማይመጣ ውጤት የለም እኮ። ምንድን ነው? ያው እንዲረጋጋ እናድርገው። ማለቴ የራሱ የሆነ ህይወት እንፍጠርለት፣ የሆነ ፍቅረኛ እናጣብሰው። ቆይ እሺ እሱ አፈቀረን ግን እሱ ጀንጅኖ የሚያመጣት ሴት ግን ነገርኩ። እሱ ለእኔ ተወው ማለት እኔ በምሰራው ሴት ተስማማ እንጂ የልጅቷ ጉዳይ አያሳስብ። ይኸውልህ ልጅቷ ማለት ቆይ ከማን ያረገችው?
አላችሁ ይባላል ግን ያንን እንኳን መገመት ይከብዳል። መቼም የዚህ ቤት የቡና ቤት የኮንዶም ህግ በጣም የተጠበቀ ነው። አረ ደንበኞቻችንም ወይ ፍንክች ናቸው። ታዲያስ? ቆይ እናንተ የዛሬ 2 ወር በላይ ገደማ አካባቢ የሆኑ ሰዎች ፓርቲ አዘጋጅተው እዛ ሄደን ነበር። እንደዛ የመስሪያ ቤታችን ባል በቡና ቤት ሴት ታጅቦ ካልተከበረ ምንም ባል ሆነ ብለን በሸበሽን ጎረምሶች ከክፍለ ሀገር ነው መሰለኝ ማለት እና ታዲያ የዛን ቀን አለም አዎ በግድ ጥራ ካልወሰዳችሁም ብላ መታ ነበር። አዎ የዛን ቀን ሙዚቃው፣ መጠጡ፣ ሲጋራው ያ ሁሉ ጫጫታ ድብልቅልቅ ብሎ እንኳን አይደለም እሷን መጠበቅኛ ራሳችንን ስተን አልነበረም እንዴ? እኮ እሺ የዛን ቀን ነው ብለን እንገምት። ታዲያ ፕሮግራሙን ያመቻቸው ኃይለኛው ነው። ዲጄው ነግሮኛል። ኃይለኛው ሜትር ታክሲ ታዲያስ ያ አርዜ የዛን ቀን ሀፕን ያደረገውንና አድራሻቸውን በሙሉ ከኛ ይልቅ እሱ ሳያውቅ አይቀርም። ለምን በየክላሳችን እሱ ስላደረሰን? ታዲያ ስልኬ እድሜው ረጅም ነገር ራሱ ነው። ሄሎ ወይ እንዴት ነህ? አለሁ። ለቢዝነስ ነው ወይስ ምን የምታወራኝ ነገር አለ? ምን ተፈጠረ ግን? ይኸውልህ እንዴት እንደማወራልህ አላውቅም። ይሄንን ሁሉ ጠጥተሽ አዳራችንም ሾርት ነው ያለሽ? 8 ቁጥር አልገዣለሁ ቀጥልሽ። አንቺ ከቤ 1 2 ስትይ ከስተመር የምታስቸግሪው ነገር ታይ ብዬሻለሁ። እሱ ደግሞ ለፍሬንዶች ስለመጣላ በእኔ የተጣላውን ነገር አለ ታውቂለ እንዴ? ምንድን ነው አንቺን ጠበቃ ያደረገሽ ባል ነው ነግሬሻለሁ። አለበለዚያ ከስራ ነው ማባረርሽ። ማባረር ምን አመጣው? ቦስ ምንድን ነው? ይልቁንስ እዛ ጋር ይጠራዋል። ስነ ስርዓት ያዥ ይሻላል። አላየሽም ነበር? ምን ነው ሙዚቃና ጫጫታ በበዛበት መጠጡ አለበት። ምን ነው አቀረቀርሽ? አይ ምንም አልሆንኩኝም፣ ግን ሰውየው ምን የተለመደ ታሪኩን አፕሎድ አደረገልሽ? እንዳታስቢ በቃ ምንም ዝም በይ። እንዴት ይችላልሽ? እኔ እኮ የሚገርመው አንድ ናቸው ሁሉም። በጣም እኮ ነው የሚገርመው። አይ እሱስ ታሪኩን አልነገረኝም፣ ግን አዳር ሰው አለኝ አልችልም፣ ሾርት ነው የምችለው ስለው ይሄን ሁላ ተጋብዘሽ ብሎ እንዴት እንደዛ ተብዬ ምን ስለሆነ የሚይዝትብሽ? እንታያለን ሲያስገድድሽ። ከቤ እባክሽ በጣም ብዙ ሪከርድ እንዳለብሽ አውቃለሁ። በእናትሽ ለእኔ ብለሽ ችግር ውስጥ እንድትገቢ አልፈልግም። አይዞሽ የኔ ህይወት ምንም አያሳስብሽ። ለማንኛውም መጣሁ እዛ ተጣብሼ እንታያለን።
አሁን ተጀመረ። ሰላም እንዴት ነሽ? አለሁልህ። ኃይለኛው ወይ ማርትዬ፣ እንዴ ከኔ ላይ ወረድ በልና ስለ ሚሽናችን እናወራ። ከአንቺ ጀመር እስከ እኔ? እንዴ ምንድነው የኔ ምናምን የምትለው? ተነጋግረን ተስማምተን መስሎኝ። ያንን ፓርቲውን ያዘጋጀውን ሰውዬ ስልክ አገኘዋለሁ። ይኸውልህ ደውልና ሁሉን ነገር አጣርተህ እንድትነግረኝ፣ ያለበለዛ የወንድምህን ነገር ማርትዬ ማርታ፣ አሁንም ማመጣው ወንድሜ ነው። ወንድምነት ከስጋ አይደለም፣ አብሮ መኖር አብሮ ማደግ ነው። ስለዚህ ያልኩሽን በትክክል ትፈጽሚያለሽ። አንቺም ተጠቃሚ ነሽ፣ እኔም ተጠቃሚ ነኝ። ኃይለኛው እሱን እኮ ብዙ ጊዜ ነገርከኝ፣ ከአቅሜ በላይ ሆነብኝ። ለእኔ ተውና ወደ ስራችን እንሂድ እኮ እያልኩህ ነው። ለምን ታረም ዝም ብያለህ? አዳምጪኝ። ሲጀመር የቡና ቤት ሰራተኛ መሆንሽን ማወቅ የለበትም። ሲቀጥል እኔ በማዘጋጀው ነገሮች በጠቅላላ ነው የምትሄጂው። ስለዚህ በቃ አሁን ይዤው እመጣለሁ። ይኸውልህ እኔ ብዙ ስራ ትቼ ነው የምመጣው ታውቃለህ። ስለዚህ አጭር ነገር አድርግና ንገረኝና ወደ ስራችን እንግባ። አትደጋግም። እየሰማሽኝ ነው? እኔ አንቺን አፈቅርሻለሁ አይደል? ስለዚህ እሱ ድጋሚ እኔ ላይ መደረብ የለበትም። ይሄ ቢዝነስ ነው፣ ስራ ነው፣ ገንዘብ ነው የምፈልገው። ከቡና ቤት ነው ያመጣሁሽ አይደለ? የቡና ቤት ሴት መሆንሽን ማወቅ የለበትም። እየሰማሽኝ ነው? ኃይለኛ በእናትህ አትደጋግምብኝ። ወድጄ ፈቅጄ ያደረኩት ነገር አስመሰልከው እኮ። ይህንን አንተም ታውቃለህ። ሳልወድና ሳልፈቅድ በግዴ ለመኖር ስል እያደረኩ እንደሆነ ለምንድን ነው እየደጋገምክ የምታቆስለኝ? በቃ አሁን ይዤው እመጣለሁ። ያልኩሽን ብቻ አድርጊሽ። እሱን አታስብ፣ በእኔ ላይ ጣሉ አልኩ እኮ ስንት ጊዜ ነገርኩ። ይልቁንስ ይሄ ሞኝ አስተናጋጅ ውሃ ቀደውላት ብሎ ይሄን ጂን ቀድቶ ጉድ እንዳይሰራኝ እሱን ነው መጣራው። ችግር የለውም።
እሱን አስጠንቅቄዋለሁ። እሺ ኃይለኛ እንዴት ነሽ? ወንድሜ ያስቻለው ይባላል። ማርቲ ይባላል። ችግር የለውም ጓደኛዬ ነች እኮ አልኩህ። አረ ምንም ችግር የለውም ተቀመጡ። እንደውም ከድብርቱም ከብቸኝነቱም ትገላግሉኛላችሁ። ሂጂ ብለው ምን ያሰራኛል? አንድ ማለት ነው። እናት ያለቀለ እጅ ነው እንድንስ። እሺ ማለት አለው እንግዲህ መኖር ከተባለ ምን ነው ገና ለገና ቤተሰብ ካልሆንሽ ለኛ መመስከር አለብሽ እያሉ ያሰቃይ። በዚህ ኬስ የመሬት ኬዝ ነው። ገና ለገና ገንዘብም ስልጣንም ሁሉ ነገር አለን ብለው ምስኪን ሴት ያሰቃዩዋታል። ከዛ ደግሞ አንቺ ለኛ ወግኝና ለኛ መስክሪልን፣ ገንዘብ እንስጥሽ፣ ሁሉ ነገር እናርግልሽ እያሉ መከራዬን ያሳዩኛል። በግፍ የተመታ ሀገር። ቆይ የራስሽ ቤት አለሽ አይደል? ኃይለኛው ደግሞ ታውቂያለሽ ምን አለኝና ከየት አምጥቼ መሬት። አንተ ደግሞ ትቀልዳለህ እንዴ? ታዲያ እንደገና ዘመዶች አሉ እንዴ? ምን እያለ ለምን መሬቱ ጥንቅር አይልም? የእውነት ኖሮ የእውነት መሞት ነው ይችላል። ያጋዥ የምን አጋዥ እንዴ? ወንድም አስቻለው እኮ ሰዓት የላሰ ጠበቃ ነው። ምን ዋጋ አለው? ጥብቅና የቆመላቸው ሰዎች ሲያስፈርዷቸው ጠበቃ ከቆመላቸው ለምን ያስፈርዷቸዋል? እሱን ተል። መጀመሪያ ጥብቅና ሊያናግሩ ሲመጡ ለእነሱ ጥብቅና የምቆምላቸው መስሏቸው ነው። ይኸውልሽ በጣም ነው የሚቆመኝ። ተበዳይ መስለው ነው የመጡት፣ ግን እኮ በጣም ክፉ በዳይ ናቸው። ለነገሩ ቀስ እያለ በዳይ እኮ ተበዳይ ሆኖ ነው የሚመጣው። ገደል ይግቡ፣ ከነ ገንዘባቸው ገደል መግባት ይችላሉ። የእነሱን ኢንፎርሜሽን ይዤ ለተበዳይ ሰጥቻቸዋል። እውነትም ከነ ገንዘባቸው ገደል መግባት ይችላሉ። ለዚህ አባባል 4 እጅ። ኧረ እባክሽ ግድ የለም ተጋብዘዋል እንዴ? ግብዣ ደግሞ እኮ እምቢ አይባልም። ይኸውልህ ይሄ ነገር ተጀመረ አልተጀመረ የሚባልበት ኬዝ አይደለም። ኦኬ ይቅርታ ይቅርታ። በጣም የሚገርምኝ ነገር ደስ የሚል ሰው ይመስላል። ለመጀመሪያ ጊዜ ኃይለኛው ጥሩ ስራ ሰራ። አስቼ አትጠራጠር፣ በቅርቡ ማርቲዬ ከሚሉ ደንበኞች ጋር ነው መቀላቀል። ደንበኞች ያልኩ እንዴ? ተበዳይ በጣም ነው የሚያስቀማሽ። ብር ከንቺ ሁሌ በዳይ ማርቲ ወይ አለሁ ደብል መበርታት ነው ያለብሽ ማርቲ። አይዞሽ ዋናው ሀቀኛ ነው። ስንቱን ጉድ አጭር ዕድሜ ያለ ሌቦች ባስተዋል ከሌቦች ግን መታሰቡ። I'm changing who I am. I'm making a new plan, rearranging my life and I won't look back ever again. You ain't see me activated. You better hope that you never see me agitated. I think about my actions, plan them out. That's how I end up on the top, man. I'm calculated. My mind's a weapon, my body is የሚበላ ልቃ በፍጹም ወንጀለኛ ሌባን ደግሞ በሀቅ እኖራለሁ፣ በሀቅ እሞታለሁ። እንዲህ ነው ደግሞ ያስተማረኝ አባቴ። ጋይስ እንዴት ነው? በቃ ወደ ቤት እንሂዳ። ኃይሌ ወንድሜ፣ ዛሬ ገና ወንድምነት ታየ።
ለሱ ወንድምነት ለኔ ደግሞ ጓድ ሲዛለታ እንደዛ ስመጣ ስክር ብትን ብለሽ እሱን ሸኝተን ስንመለስ ፍጹም ጤነኛ ሆነሽ መጣሽው ምን ማለት ነው? ወይ ኃይለኛው ደግሞ የዛለታ መልሼልህ ነበር። አሁንም ደግመህ ትጠይቀኛለህ። አስመስይ ያልከኝ እያስመሰልኩ ነበር። ሌላ ችግር አለ? እኔማ ካሁን በቃ ሁሉን ነገር ታበላሽዋለሽ ብዬ እየሰጋው ነበር። ግን አንዴ ጎበዝ አድንቄሻለሁ። በጣም ትገርሚያለሽ። እስቲ ተወኝ። እፎይ አንተ በየምክንያቱ አትጭመቀኝ። በእናትህ ተወኝ። ተወኝ በእናትህ። ሲመሹ ሴቶቹን አንብዛት አይተሃል? ከተማችን ምን ያህል እንደተበላሸች ሰው ሁሉ የፍርድ ካባውን አውርዶ ሴተኛ በጣም እዛ ያለውን ሰውዬ እያየሁ ነው። ልጁ ከምትሆን ሴት ጋር እኮ ነው ከፈልኩ ብሎ ካልማገጥኩ የሚል ከግዢ ሴት ጋር መማገጥ በጣም አሳፋሪ ነው። ባይገርምህ እኔ ሴተኛ ዳሪ ነክቼ አላውቅም። እኔ ራሴ ሴተኛ ዳሪ ስላልነካ ነው ጓደኛ ያደረጉ። ስለዚህ በጨዋነታችን ቼርስ። አንተ የቡና ቤት ሴት ማትወደው አንተስ ብለኸኛል ነበረ? አንተ ራስህ ስትል ነው። ግን ሰውየው እንዴት ነው? ደስ ያለው ንጹህ ልብ ያለው መሳሌ ምን ሆናችሁ ነው? ይሄ ነገር ወዴት ሊያመራ ነው? በአንድ ቀን ብሎማ አንድ ከተመሰች ሲቀጥል እናንተ ደግሞ ይልቁንስ ስለ ኃይለኛው ምን አለ? የፕሮግራሙን አስተባባሪ ስልክ አግኝቶት ግን ሲደውል አይነሳም። የሆነ ነገርማ አለው ይህ ሰውዬ። ልክ ስናነሳው ይደውላል። ሄሎ፣ አንቺ ጉደኛ እኮ ነሽ። ደግሞ ምን አረ? ሰውየውን ምን ብታስነኪው ነው?
ምን አረግኩት? የማርታ ስልክ አለው ያለኝ የለኝም ስለው ሊበላኝ ደረሰ። ለምን? ምን አውቃለሁ? ምንም ያውቀውን ሰውዬ በአንድ ቀን እንደዚህ እኔ እኮ ነኝ። አይገርምህም? ማርቲሻ ማርቲ እኮ ነኝ። በይ ስልኩን ያገኘሽ መስለሽ ግንኙነታችሁን ጠበቅ። እሺ ጠበቅ ካደረግን ለመዋላስ ማንም አይገባም። መኝታ ቤቱ ስትት ትብለሽ ከዚያስ? ከዚያማ ሁለተኛ ሚሽን አለሽ ትተገብሪዋለሽ። ምንድነው 10 ሁለተኛ ሚሽን? ኖ ለአንቺማ ቀላል ነው። ትተገብሪዋለሽ። ኃይለኛው ይሄ ሁለተኛ ሚሽን የሚለውን ተውኝና የዓለምን ጉዳይ ምን አደረገ? እባክሽ መልሽልኝ። ለክላስ ቤት የተሰጠኝ ብር ነው። እባክሽ መልሽልኝ። ይሄ እኮ ስራ ነው እንዴ ወንድሜ፣ ጨዋታ አይደለም። ቀልድ ቃቃ ያዝኩ አይመስል። ዞር በል ልቀቀኝ። እንዴ ኧረ ተወኝ። እባክሽ ምንድን ነው እንዴ? እናንተ ጎረቤት ሁሉ እየበጠበጣችሁ እኮ ነው። ይኸውልህ ቦስ መልሽልኝ እኮ ነው የሚለኝ የሰጠኝን ላዳ። ምንድን ነው አንተ? ብሩን መልስልሃለሁ እሰጥሃለሁ ሳትለኝ አልነሳም። ወንድሜ እኔ ኃላፊነቱን ወስዳለሁ። ተነስና አስረዳኝ። ተነስልኝ ከሌ ይለኝ። ምንድን ነው? አስረዳኝ። ምንድን ነው? እሺ ጉዴ ላስረዳችሁ። ሚስቴ ዛሬ ነው ወንድ ልጅ የወለደች። በጣም ተደስቼ ነበር፣ ግን ቤት የሚላስ የሚቀመስ ነገር የለም። የሥራ ባልደረቦቼ ይህን አይተው ገንዘብ አዋጥተው ሰጡ። እኔም አስቤዛ ልግዛ ብዬ ብሩን ይዤ ወጣሁኝ። አንድ ቢራ ልጠጣ ብዬ ድንገት ሳላስበው ብዙ ቢራ ጠጣሁኝ። ከዛ በኋላ አላቅም እዚህ እንደተገኘሁኝ። ከመደንገጥ የተነሳ ይቅርብኝ፣ ብሬን መልሽልኝ እያልኳት ነው። ሚስቴ ራሱ ዝም ብዬ ብሄድ እቤት አታስገባኝ። እባክህን፣ እውነቴን ነው የምር አምላኬን። እሺ ስምህ ማን ነው? ካሌብ። ጥሩ። አሁን የሚስትህን ስልክ ቁጥር ትሰጠኝና እሷ ጋር ደውዬ አረጋግጣለሁ። እሺ በደስታ 0936 50 እንደምን አመሸሽ። እኔ ካሌብ ጓደኛ ነኝ። እንኳን ማርያም ማረችሽ። ካሌብ እንኳን መውለድሽን ነግሮኝ ትንሽ የደስደስ አብረን እናምሽ ብዬው እኔ ጋር ነው ያለውና ትንሽ ቆይቶ አሁን ልኳለሁ። አዎ ልጃችሁን እግዚአብሔር ያሳድግላችሁ። እሺ መጥቼ ደግሞ አይሻለሁ። እሺ ደህና ነሽ? ወይ ወንዶች፣ ወይ እናንተ፣ ወይ እህቴ ስቃይሽን ለኔ ያደርገው። እሷ እዛ በመተጨንቃ ትወልዳለች፣ አንተ እዚህ ምንም እንደምታደርግ አታውቀውም። ማነው ስቃይሽን የሚረዳው? ለኔ ያርግልሽ፣ ለኔ ያርገው ስቃይሽን። ወይ ይኸውልህ ይሄ አንተ ከሰጠኝ እጥፍ ብር ነው። ይብላኝ ለባለቤትህ ስል ይኸውልህ ይጥፋ ከፊቴ ከንቱ ማለት ነው። ይሄ ሩሩ ልብሽ እኮ ነው በጣም እንደወድሽ የሚያደርገኝ። በእውነት እግዚአብሔር ይባርክሽ። አይ ቦስ፣ ኧረ እኔን ማመስገን ያለብኝ ከሰጧት ብር በላይ እኮ ነው የሰጠችኝ። ቆይ አንተ አሁን ይህን ብር ይዘህ አትሄድም። ላዳ ይዘን አስቤዛውን ገዝተን ነው የምንገባው። ጎሽ አሁን ገና ጥሩ አደረክ ቦስ። ይህንን ከንቱ ይዘህ እዛ ቤቱ አስገባው።
በሰላም ነው የተፈለኩት? ኦፍኮርስ በሰላም ነው። በሰላም መፈለግህን በግብዣ ይባረጋግጥልስ። አንተ ልጋብዘኝ? እንደዚህ አሳማኝና ደስ የሚል ስራ ለሚሰራ ሰው በግብዣም ይሁን በሌላ መሸለም ስለምወድ እንጂ እኔ እኮ ቋጣሪ አይደለሁም። ታውቀኛለህ። ድሮንም ቢሆን ግራ ገባኝ እኮ። ምኑ? ምን የሚያስደንቅ ስራ ሰርቼ ነው እስከዛሬ ተቋጥሮ የነበረ እጅን ያስፈታሁት? ቀለል አድርገህ በቀመርከው ቀመር አስቼን መስመር ውስጥ ስለከተትከው። ምን ምልክት አየህ? አፈቀርኳት አለ እንዴ? ካፉ ቃል ባይወጣም ድርጊቱ እኮ ያስታውቃል። አይ ካፉ ቃል ካልወጣማ እርግጠኛ መሆን አንችልም። እኔ እርግጠኛ ነኝ። ለምን? አንደኛ ታይቶበት የማይታወቅ መረጋጋት እየታየበት ነው፣ በተለይ እቺ ልጅ ከመጣች በኋላ። ሁለተኛ የእሷ ምክር ይሁን ብቻ ባልታወቀ ሁኔታ የያዘውን ኬዝ በእርጋታ መመርመር ጀምሯል። ሶስተኛ በእጁ የነበረ በጣም የተወሳሰበ የክስ ኬዝ ያውም ባልተለመደ መልኩ ከሳሾቹ ባለሀብቶች፣ ተከሳሾቹ ምስኪን ድሃዎች ሆነው እያለ እንደዛማ ከሆነ ጥብቅና የቆመላቸውን ሀብታሞች ቅጥቀቱ ለድሃ ተከሳሾች ያው የተለመደ አይደል? የከሳሾቹ ጠበቃ ሁሌ ምስኪን መስለው ለቀረቡ ስለሚያደላ በቀላሉ እንድናሸንፍ ምስኪን መስላችሁ ቅረቡ በሚል ምክር ተሞልተው ሊያጭበረብሩት መሞከራቸውን ደረሰበት። ለመጀመሪያ ጊዜ አስቼ ጥብቅና የቆመላቸውን ሰዎች በድል አድራጊነት እንዲወጣ አስቻለችው። ለምን? እሷ ከመጣች ጀምሮ። ዋው ደስ ይላል። በቃ ገብቶለታል ማለት ነው። በደንብ ነዋ። ያቀድኩት የዝርፊያ መንገድ ሰካ ማለት ነው። ምን አልከኝ? አይ ለሁለቴ የተቋጠረውን ያንተ እጅ ያስፈታ በትንሽ በትልቁ እጅ የሚፈታው አጎቴ የሆነ ነገር ሰርፕራይዝ አድርጎ ቢያስደነግጠኝ ብዬ ፈርቼ ነው። አፌን ልታረጋ ቤታችን ይሄን ይመስላል። በጣም ያምራል። ደስ የሚል ብፌ ነው። ይሄ ብፌ ብቻ አይደለም፣ ከወላጆቼ ሲወርድ ሲዋረድ የመጣ ብዙ ታሪክ ያለው ማንነታችን፣ ክብራችን፣ ብዙ ነገራችን ነው። ይሄ ቡፌ ብዙ ነገር ይዟል። ብዙ ጌጣጌጦችን ይዟል። ብዙ ወርቆችን ይዟል። ቆይ ይህንን ለእኔ ለምንድን ነው የምትነግረኝ? ምክንያቱም ይህን የመጠበቅ ኃላፊነት አንቺ ጋር ሊገባ ፈልጌ ነው። እንዴት? እኔ ከአንቺ የምወልዳቸው ልጆችን ከአባት ይልቅ እናት በታሪክ በማንነት ኮትኩተሽ እንድታሳድጊያቸው ስለምፈልግ። ጭራሽ ከኔ የሚወለድ ልጅ? ማርቲ፣ እጅግ በጣም ማፈቅረሽ። ነግሬህ ነበር እኮ ከማርታ ወደ ማርቲ ትመጣለህ ብያለሁ ነበር። ምን ላድርግ ብለሽ? ፍቅር ከማርታ ወደ ማርቲ ጎትቶ አስገባኝ። ማርቲ በይኔ አሁን ደግሞ መኝታ ቤት እናስጎብሽ። የተደበቁ ምስሎች እንዴት ናቸው? አሪፍ ሰዓት መጣ። ና እንብላ። ሲበሉ አድሰን የሚባልበት ሰዓት ላይ ስለ ግብዣችሁ በጣም አመሰግናለሁ። ግን ይኸውላችሁ የማይስትሮን ቡሌ ጥቅጥቅ አድርጌ በልቼ ነው የመጣሁት። እሱ ሰውዬ እኮ ያችን የምታክል ልጅ ጠብሰው በዛ ላይ አደባባይ ለአደባባይ ይዞ መዞር። ይቅርታ እሱ ማይስትሮ እኮ ነው የጠበሰ። እሷ ነች የጠበሰችው። እሷም ትጥበሰው እሱ ግን ትንሽ የሚል ነው። አይገርማችሁም? ጠይቄው ነበር። አንተ እኮ እብድ ነህ። ጠየቀው? ይኸውልሽ እብድ እውነተኛ ብቸኛ ድል አድራጊ የተባልኩ እብድ ካየኩታ። ቆይ ግን ምን አለ ይመስላችሁ? ጋሼ ኩቻል እንኳን ደህና መጣ። ጋሼ ምንድን ነው የዛሬው ቡሌ በዛ? ዋይፍ እቤት ስለሌለች ብቻዬን መብላት ስለማልችል አብረን እንድንበላ። ኧረ እባክህ ጋሼ
አንተ ግን በጣም ትገርመኛለህ። ስለ እንደዚህ ታዋቂ ደራሲ ሆኖ ምንም ጣጣ የለም። ለምን ጣጣ ይኖረኛል? ጣጣ የሚያመጣ ዓለም ላይ እየኖርኩ ሌላ ጣጣ ማምጣትማ ቅስና ነው። እውነትን ጋሽ፣ እስቲ አንድ ጥያቄ ልጠይቅህ። መልሱን የማላውቀው ከሆነማ ምን አይነት ደደብ ነኝ ብዬ በራሴ ቅር ልሰኝ እችላለሁ እንጂ ጥያቄ የሚያስፈራኝ አምጣው። በአንተና ዋይፍ በምትላት ልጅ መሀል ያለው የእድሜ ልዩነት ገባኝ። ባጭሩ በዚህ እድሜ ማፍቀር ትችላለህ ወይ ነው ጥያቄ። ይኸውልህ መቼም የደራሲ ነፍስ ያለው ሰው ከጀርባ ከመናገር እንዳንተ እንደዚህ ግልጹን ሲናገር እንዴት ደስ ይላል መሰለህ። ምክንያቱም ነፍሱ ንጹህ ስለሆነች ነው። በድሮ ጊዜ ነው፣ በፋርስ ጊዜ ንጉሡ የልጁን ሰርግ አስመልክቶ ድግስ ይደግሳል። ነዋሪውን በሙሉ ጠርቶ ይጋብዛል እና በዛ የህዝብ ማዕበል ውስጥ ወጀብ ውስጥ አንድ ሽማግሌ ለማኝ ንጉሡ ፊት ቀረበ። ከዛ ንጉሡ ያውና አንተ ሽማግሌ ለማኝ ምን ትፈልጋለህ ብሎ ሲጠይቀው ከቆዳ የተሰራች አቁፋዳ ትንሽዬ አቁፋዳ ከፍ ያደርግና ለንጉሡ እያሳየው እዚህቻ ትንሽዬ አቁፋዳ ውስጥ የወርቅ ሳንቲም ሙላልኝ ይለዋል። ንጉሡም ምን ገጥሞች ትንሽ ነች ይልና የወርቅ ሳንቲሙን በቀኝ እጁ እፍስ ሲያደርግና የወርቅ ሳንቲሞቹ ሲከተል ያቺ ትንሽዬ አቁፋዳ አልሞላችም። ንጉሡ ተገረመ። እንደገና በሁለት እጁ ማፈሰና አሁን በዛ ትንሽዬ አቁፋዳ ከተታት። ቤተ መንግስት ውስጥ ያለውን ወርቅ በሙሉ ሰበሰበና አሁንም ያቺ ትንሽዬ አቁፋዳ ውስጥ ከተታት። አሁንም አልሞላ። ንጉሡ በዚህ ጊዜ ንዴት ቢጤ ሸው ከተማ ውስጥ የሚገኘውን በሙሉ ወርቅ ሰብስባችሁ አምጡልኝ አመጡ። አሁንም ያቺ ትንሽዬ አቁፋዳ ውስጥ ከተተ። አልሞላች። ለምን ይመስላል? ምን አውቃለሁ ጋሼ። ሚስትሬቱ ነው። ንጉሡ በጣም ተናደደ። ባለመሙላቱ ንጉሡ በጣም ተናደደ። ከተቀመጠበት ዙፋን ተነስቶ ያንን ሽማግሌ ለማኝ አነቀው። ለምንድን ነው ያልሞላው? ሽማግሌ በኩራት የንጉሡ ልጅ አስለቅቆ ይሄ አቁፋዳ የተሰራ ሰው ቆዳ ነው አለ። ገባ? ብዙም አልገባኝም ብሎ ወደ መመገቡ ገባ። ለጠየቅከው ጥያቄ ይሄ መልስ ይሆናል? በደንብ። እኔ ግን አልገባኝም። እኔም አልገባኝም ብዬው ነበር። ምን አለ መሰላችሁ ማይስትሮ፣ ሚስጥሩ ያለው ስልቻው ከሰው ቆዳ መሰራቱ መሰለኝ። የስ አየህ፣ ወርቅ የወርቅ ሳንቲም ፍቅር በየትኛውም የእድሜ ክልልም ቢሆን ፍቅር አይሞላም። አስበው እስኪ እንደኔ አረጀው ብሎ በየሽ ቤተ ክርስቲያኑ የሚሄደው ሽማግሌ ሁሉ ልክ እንደኔ
አፈቅርሃለሁ የሚለው ቢያገኝ አልቶ ነው። ጉደኛ ሼባ ነው እባክህ። ማይስትሮ በጣም ጉደኛ ሼባ። ማይስትሮ ጉደኛ። ሰላም ሴቶች፣ እንደምን ዋላችሁ? ሴቶች እንዴት ናችሁ? ኃይለኛው የተደበቁ ሙሽሮች ሰላም ዋላችሁ አይባሉም፣ ሰላም አደራችሁ ነው ይባሉ። ምክንያቱም አደራችሁ ምን አይነት ጣጣ ይዞባቸው እንደመጣ ስለማይታወቅ ሰላም አደራችሁ ነው። አእምሮ ያንተ ፍልስፍና እኔ አልችልም፣ አትፈላሰፍ። አንድ ቀን ይልቅ የምስራች ይዤ ነው የመጣሁት። ምን? ባለፈው እንደዛ ሰክራችሁ ድብን ብላችሁ ሰክራችሁለት በተናጥል ስትሄዱ የነበረለት ዓለም እንደውም ያዙ ልቀው ብላችሁ ቸገረት። እሺ ከማን ጋር እንደተኛች አለኝ። ከማን ጋር ነው? እሷ የሰከረችለታ አብራት የነበረው ሰው ሁላችሁ ወደ ቤታችሁ ሄዳችሁ ጊዜ ማለት ነው። የቀራችሁ ሰውዬ የድርጅቱ ስራ አስኪያጅ ጋር ነው የተኛችው። ስራ አስኪያጅ ከሆነማ ሻረች። አዎ፣ በዛ ላይ ንቁ አስተዋይና ትጉሶ ስለሆነ ይኸው ፎቶ። ምን? ወንድሜ ወንድሜ ስራውን አላውቅም ነበር፣ ግን ከማንም ተማሪ በላይ ነው አንቀባራ ያዘች። ታዲያ ለምን ጠፋህባት? እንደ ወንድም የምወደው ጓደኛዬ አባታችን ሴተኛ አዳሪ አፍቅሮ ቤተሰቦቻችን ሊበተን ነው አለኝ። ጭራሽ እናቴና እኔ ሄደን ስናናግራት እኔ ምን ላድርግ ምን አድርጊ ትሉኛላችሁ? ለቤተሰብ ልሁን ወይስ ለእኔ ቤተሰብ ላድራ ወይስ አለችኝ ሲለኝ ጭራሽ ሰላቀጠለዋት። በለው ጭራሽ ዩኒቨርሲቲ ድረስ መጣች። ቆይ ምን ልታድርግ? ወንድሟ ልታስመርቅ ነው የመጣችው። እኔን አላየችኝም። እኔ ግን ሳያት እህቴ ነች። በኢየሱስ ስም። ከዛ ተደብኩኝ፣ ጠፋውባት። ኋላ ግን ጸጸተኝ። ለእኔ ብላ መሆኑን ገባኝ፣ ጸጸተኝ። ባለፈው በመስሪያ ቤት ላዘጋጀነው ጌት ቱጌዘር ላይ በመጠጡና በአሹ ገንዘብ ተኝታታል ነው የሚሉኝ። በዛ ላይ አይ አንተ ከማንም ጋር ልተኛ ተኝታን ነው የሚሉኝ። አይ አንተ ከማንም ጋር ልተኛ እኮ የሆነ ሰዓት አንተን ፈልጌ ስመጣ አንተ ለብቻ ገብተህ ለጥ ብለሃል። እሷንም ይዣት ወጣሁ። እውነት አልተኛዋትም እንዴ? ታዲያ አርግዛለች ነው የሚሉኝ። ሳቢ ይዟት ሲወጣ ይቻለሁ እንዴ? እውነት አብራት አልተኛው? ባስተጣት ይፈረመልሃለሁ። ብቻ መኪና ፈልጊና አምላኬ። እሺ በቃ እንሂድ። አስሬ ሁለተኛ ሚሽን ኃይለኛ እባክህ ልለምንህ፣ እባክህ ነፍሴን አታስጨንቃት። ምንድን ነው ያስጨንቅሽ? ቁም ሳጥን ከፍቶ የቤተሰቦች ሀብት ነው የሚመጻደቅበትን የውርስ ሰነድ ማምጣት ነው የሚያስጨንቅሽ? ከዛማ አንቺም ድርሻሽን ይዘሽ ወደ አንዱ ቦታ ትጠፊያለሽ። እኔም በቃ እንደሱ እንደምታስበውና እንደምታወራው ቀላል አይደለም። አስቻለውን አፍቅሬዋለሁ። እሱን ማስቀየምም ሆነ ከሱ መለየት በፍጹም አልችልም። ፍቅር? የምን ፍቅር? ሻለቆ ነሽ። ያስቻለው ግን አይደለም። ለሱም ነሽ። አይደለሁም። ወይ ያስቸኝ። አይ ደህና ነኝ። እዚህ ትንሽ ቤተሰብ ጋር ሄጄ ነው። እመጣለሁ። እሺ እመጣለሁ። እንገናኝ። እኔም እወድሃለሁ። ግዴታሽን ተወጪ፣ አለበለዚያ ግን ሸሌነትሽን ላስቻለው እነግረዋለሁ።
ጨዋታው ፈረሰ፣ ዳቦ ተቆረሰ፣ ተደመደመ። ኃይለኛው እባክህ ስለፈጠረ እናት የለህም እህት የለህም ልለምን እባክህ ተወኝ። ሌባ ከመሆንሽ ይልቅ ሴተኛ አዳሪነትሽ አስቻለው እንደሚጎዳው ጠንቅቄ ያውቃለሁ። ሁለት የማሰብ ሳይገባሽ ወስኝ። ማርቲ ውዴ፣ አሁን እኮ አፍገቢ ሆነሽ እየናፈቅሽ ምንድን ነው ያሰራሽብኝ? አስችዬ ደግሞ እኔ ምን አሰራው? ለሴት ግድ የሌለውን አስቻለውን እንደዚህ በፍቅር ውስጥ መክተት ግድ የለሽም። የሆነ ነገር አርገሽብኛል፣ ንገሪኝ። አይ አስችዬ፣ ለአንተ እኮ አስማት አያስፈልግም። እኔ ራሴ እኮ ካንተ በላይ ሆኜልሃለሁ። ግድ የለም ማርቲ ፕሊዝ፣ እኔ ላይ ያደረግሽውን ንገሪኝና እኔም አንቺ ጋር አድርጌው እንደኔ አይነት ስሜት ይሰማሽ። የኔ ቆንጆ ብር አይደል የምትፈልገው? ናቺ ሳገኝ ጨምርልሃለሁ እባክህ። ከዛስ? ከዛማ እኔና አስቼን ትፈታናል። ኃይለኛው ለምን አትረዳኝም? እሺ 1-2 ቀን ሰጥሻለሁ። እስከዛ ግን ምን ልታደርግ ነው? የ2-3 ቀን እድሜ ለመስጠት እስከዛው በገላሽ እየተደበርኩ እኔ እኮ ያስቻለው ነው። ሸሌ መቼ ነው የአንድ ሰው ነው የምታውቀው? ኃይለኛው ልለምን በፈጠረ በምታምነው ይሻለው ከንቶኝ አየሽ፣ በኋላ ተከትሎ የሚመጣው መዘዝ ከቻልሽ መንገዱን ጨርቀያለሽ። ይሻላል። ተከትሎ የሚመጣው መዘዝ መሸከም ስለማትችይ ተመለሽ። የተደበቀችው ሙሽራ አሁን ስታገኛት ባዶ እጅን እንዳትሆን እቺን ያዛት። ሄለን ማለትሽ ነው? ምን ይታወቅ። መቼም እንደናንተ እንደተደበቁ ሙሽሮቼ የልብ አውቃ ስለሆናችሁ እንዴት እንደምወዳችሁ። እኛም ከዚህ ሁሉ ከሚተራመሱ ወንዶች መሀል የውስጣችንን የተረዳህልን አንተ ስለሆንክ እንዴት እንደምንወድ በሊቅ ነው። ቆይ ግን ዋናችን ማርታ ሰሞኑን ጠፋ ማለት ጀምራለች። በሰላም ነው? እርግጠኛ ሳልሆን አላወራም ብዬ ነው እንጂ ሁነኛ የሆነ ሰው ሳጠብስ አትቀርም። ማለት ማንነቷን አምኖ ተቀብሏል? እሱን ጊዜው ሲደርስ ይፈታዋል ነው ያለችው። ቆይ ቡና ቤት አለ የተዋወቃት፣ እንዴት ማንነቷን አያውቅም? አይ ኃይለኛውን ያጣበሳት አጎት። ኃይለኛው? ይሄ ውስጡና ውጩ የተጣሉበት ኃይለኛው? ውጩና ውስጡ የተጣሉበት አልገባኝም። ይኸውልሽ አረቄን ቅምቅም አረቄ ሰክሬ ስተኛ
ስለሱ በህልሜ ምን መሰለሽ የማየው? በቃ አምሮ የአንተ ህልምና ፍልስፍና ማለቂያ የለውም። ስለዚህ ስትመለስ ታጫውተኛለህ። ይሻላል። ይመጣል። ማነህ? ቡና እንዴት ነው? ምንድን ነው የዛሬ ቀጠሮ? ማለቴ ግብዣው ምንም በተመለከተ የሆነ ያጠራጠረኝ ነገር አለና እሱን ነገር መፍታት ፈልጌ ነው። ምንድን ነው የሚያጠራጥር ነገር? ማለት ማርታን በተመለከተ ነው? ያው አንተና እኔን የሚያገናኘን ጉዳይ የእሷ ጉዳይ አይደለም፣ የማርታ ጉዳይ ነው። ሌላ ምን ይሆናል? አምጣው፣ ችግር የለም አምጣው። ቀኝ አዝዝልሃለሁ። ግን ቀኝ ሳዝልህ በግብዣ ብቻ አልፋታህም፣ በጥሬው ትገባለህ። እሱ ችግር የለውም። የማርታ ባክግራውንድ ጉዳይ ነው ግራ ያጋባኝ። ይሄ ምኑ ግራ ያጋባኝ? ይኸውልህ አስቻለው ስራውም ላይፉም ሁሉም ነገር በእሷ ላይ ዲፔንድ ሆኗል። አሪፍ ነዋ። ይሄ ምን ግራ ያጋባል? ያው የጠበቃ ነገር ታውቀው የለ ግራ ቀኙን መመርመር መርምሮ ደግሞ መምረጥ እና አስቼስ ቢሆን ምርጥ ጠበቃ አይደል እንዴ? ግራና ቀኙን አይቶ እኮ ነው ማርቲን የመረጣት። ግን አሁን አስቻለው በዚህ ሰዓት ግራ ቀኙን የመመርመር አቅም የለው። ለምን ብትለኝ በእሷ ፍቅር ተይዟል። ስለዚህ ይኸውልህ አይለኝ የሆኑ ገንዘቦችን በአጭር ቀናት ከሱ እየወሰደች ነው። ማለት እየሰረቀችው ነው? ኖ እየጠየቀችው። ታዲያ ምን ችግር አለ? ሴት ነች፣ በዛ ላይ የተማረች ናት። በተማረችበት ሙያ ስራ እስከምታገኝ ድረስ ለአንዳንድ ነገር እንዲሆነ ገንዘብ ቢሰጣት ምን የሚያመጣው ችግር አለ? እሷ እና ታዲያ ይሄ ምን ግራ ቀኝ ምናምን የሚያስብል ነገር ነው? እሷ እኮ ገንዘቡን የምትቀበለው ለቤተሰቦቼ በሚል ሰበብ ነው። ታዲያ ምን ችግር አለው? የሆነ ቁጥ ነገር እየወሰደች ቤተሰቦቿን ከምትረዳ ቤተሰቦቿን እናስተዋውቀውና የሆነ ከፍ ያለ ነገር አስበናል። እና አንተ ምን ይመስላል? ይሄ እኮ አሪፍ ሀሳብ ነው። ምን ያው የአዲስ አበባ ነገር ሆኖ አብሮ መቀመጥ አይቻልም እንጂ ያው ከቤተሰብ እውቅና ውጭ ምንም ነገር ማድረግ አይቻልም እንጂ ያው ቤተሰብ ቢያውቀውና ቢቀመጡ ለዚህ እኮ ነው ነገሩን ቀለል እናደርገውና ቤተሰቦቿን አስተዋውቀን ሽምግልና ልከን የሆነ ነገር እንፍጠር ብለን አየህ። እኔ ብቻ የተፈለኩ መስሎኝ ነበር። አዎ ያው ጉዳዩ የቤተሰብ ጉዳይ ስለሆነ ኃይለኛውን ቢኖርበት ብለን አስበን ነው ማለት ያው ማለት አረፈደ እንጂ አስቸሪ ራሱ የጉዳዩ ወይም ደግሞ የፕሮግራሙ አባል ነው ልጅ ፈልጎ እና አስቻለው ከሌለ ለእኔ ምንም የምትነግሩኝ ነገር የለም ማለት ነው? አስቻለው ቢኖርበት ሞር ጉዳዩ ይጠናከራል በሚል ነው። ያው ዞሮ ስለ አንቺ ቤተሰብ ስለ አንቺ ቤተሰብ ስለ እኔ ቤተሰብ ምን ያው ማለትማ ምንድን ነው የቤተሰብ ጉዳይ? በሰበብ አስባቡ ለቤተሰቦች እያልሽ የምትወስጂው ገንዘብ የፈጠረው ችግር ነው። በሰበብ አስባቡ ትላለህ እንዴ? አንተ ነጋ ጠባ ገንዘብ አምጪ የሚለው ጭቅጭቅህ ነው እዚህ ሁሉ ጉድ ውስጥ የከተተኝ። ቆይ አንቺ ሌላ ሰበብ አትሽ ነው? ቆይ እሺ ሌላ ሰበብ ምን ልስጥ? ምን ሰምኛለሽ? ያም ሆነ ይህ የተጀመረው ሚሽን እስኪሳካ ድረስ ምንም ችግር እንዲፈጠር አልፈልግም።
የተደበቀች ሙሽራዬ እዚህ ምን ትሰሪያለሽ? አምሮ ከየት ነው? ከየት ነው አይባልም፣ ወዴት ነው ነው የሚባለው። እሺ ወዴት ነው? ያው አንገል ማለቴ ልቤን የወሰደችው የተደበቀች ሙሽራዬ ወደ እሷ ነው የሚሄደው። ኃይለኛው መወዳት ነው። የተደበቀች ሙሽራዬን ልትነጥቀኝ? አይ አምሮ፣ የተደበቀ ሙሽራ ሊነጥቀብህ አይደለም። እናማ በአደባባይ ሊድረኝ ነው። ጽጌ ሌላ ነገር አይ ነበር እና ምን ትላለህ አምሮዬ? ግን አምሮ ግን ብቻ ብለህ ቆምክሳ። ግን ምን መሰለህ፣ በስነ ስርዓት ሽማግሌ ተልኮ መሆን አለበት። እኔም እኮ በሽምግልና ነው ያልኩት። አንተ ደግሞ ማነህ? እኔማ ያስቼ ጓደኛ ነኝ። አንተ ማነህ? እኔ የተደበቀች ሙሽራዬ ጠባቂ ነኝ። ምንም አይነት መስዋዕትነት ቢከፈል መስዋዕትነት ከፍዬ እምጠብቃት የተደበቀች ሙሽራዬ ጠባቂ ነኝ። ገባህ? አልገባኝም። ገባህ? እንዲገባ ለራስህ ድጋሚ ነገረው። እሺ ቻው። አምሮ አምሮ ትንሽ ለየት ያለ ሰው ነው። የአባቷ ጓደኛ ነው። አባቷ በህይወት ባይኖርም ብዙውን ጊዜ ከደራሲዎች ጋር ማለቴ ከድርሰት ስራ ጋር ግንኙነት ያላቸው አለ አይደል? ወጣ ያሉ ሰዎች ልክ እንደ ጋሽ ስብሐት። ስብሐት ገብረ እግዚአብሔር። ጋሽ ስብሐትማ አድናቂው ነኝ በጣም። አዎ እሱ ማለት የስብሐት ጓደኛው ነው። ስለዚህ ጥሩ ቤተሰቦች አሏት ማለት ነው። አዎ ልክ ነህ። እኔም እኮ ግን ይሄ የሽምግልናው ነገር ግን እኔ ካስቼ ጋር ተነጋግሬ ሁሉን ነገር አመቻቻለሁኝ። ችግር የለውም። ማለት ግን ቤተሰቦቿ ፈቃደኛ የሚሆኑ ይመስላል? ይቅርታ፣ አስቻለው ደወለ። ሄሎ አስቼ። ወዬ? አዎ እዛው ነኝ፣ እነሱ ጋር ነኝ። አሁን እኮ ምሳ ሰዓት ነው። ኦኬ፣ ስለዚህ እዛው ቦታ ይዣት ልምጣ? ችግር የለውም። እሺ፣ በቃ ተነሱ እንሂድ። አይ እናንተ ይሉ እኔ እዛ በምትስማሙበት ነገር ሁሉ እስማማለሁኝ። ግድ የለም እዚህ ትንሽ ያለችበት ማት ፈጽሜ የመጣው። እሺ በቃ አዲስ ነገር ካለ እንደውልልህ። እሺ የሆነ ነገርማ መፈልሰፍ አለብኝ። ሄሎ ኃላፊው፣ የሆነ የምነግርህ ጉዳይ አለኝ። በቃ መጣሁ፣ እዛው ጠብቀኝ። መጣሁ። አምሮ ቁጭ በል። ምን ተገኝቶ ነው? አይ ማይስትሮ፣ አለባበሴ ነው ምን ተገኝቶ ነው ያስባለ? በመብት መጣው። ለነገሩ አንዳንዴ እንደነሱ መልበስ እንደምትችል ለብሰህ አሳያቸው። አይ ማይስትሮ፣ እኔ እኮ ራስህ ታጠፋና ራስህ እንደገና መልስ ትሰጥና እንደገና ደግሞ መልሰህ በራስህ የምትክሰው ነገር፣ ይህ እንደዚህ አይነት ስብዕና እኮ አይገኝም። ወል ብለህ ነው ካልክ ይሁንልህ። ይኸውልህ ማይስትሮ፣ ይገርምሃል፣ በሳምንት አንዴ እንደዚህ ለብሼ ዞር ዞር ማለት እወዳለሁ። ማለት አንድም አለባበሱ እንዳይጠፋኝ፣ ሌላው ደግሞ ያቺ የተደበቀች ሙሽራዬን ልቤን የወሰደችብኝን የተደበቀች ሙሽራዬን አገኛት ይሆን ወይ ብዬ ዞር ዞር እላለሁ። ይኸውልህ ልብህን በፍቅር ሙላ፣ ያን ጊዜ ታገኛታለህ። ከምር ነው ማይስትሮ?
አትለኝም? ዋብጽሁ 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 እስከ ደም የሚለውን መዝሙር እየዘመርክ ሂድ፣ ይሳካታል። ፍቅር ሰሃቡ ልክ ነው ማይስተር። ፍቅር ሰሃቡ ለወልድ ከመንበሩ ዋብጽሁ
ይህንን ሁላ ህዝብ በእኩልነት ላገለግል ቃል ይገባል። በመጠጥ ተገፋፍቼ እኮ አምሮዬ፣ ውይ የኔ ጌታ እንዴት አለህልኝ? የተደበቅሽው ሙሽራ ህይወት እንዴት ነው? እግዚአብሔር ይመስገን ሁሉም ሰላም። ዋው! እንደዚህ ፈገግ ብለሽ ስትስቂ ማየት ነበር የምፈልገው። የእውነት ማንነትሽን ነግረሽው ከልብሽና ከማንነትሽ ጋር ታረቅሽ? አምሮዬ ደግሞ የቆየ ታሪክ ላይ ነው። አይንህን ጨፍን 2 ሰዓት ሰርፕራይዝ። አረ ጨፈንክ እንደዚህ ብለዋል። እንደዚህ አድርገህ ግልጥ ሳልል እንዳትገኝ። አሁን ግልጽ ቢሆን እውነት አሁን ግለጥ። ዋው! ከማን ጋር ነው ይህን ቀለበት ያሰርሽው? ከማን ጋር ሊሆን ይችላል? ከአስቼ ጋር ነው። ከአስቼ ጋር? ዋው ዋው ዋው! በጣም ደስ ይላል። በጣም በጣም ደስ ይላል። ደስ አለ አይደል? በጣም አምሮዬ፣ እንዲህ ደስ ሲል ማየት ለዛሬ ይደርስልኝ ነበር። ሽሮን ቆይ፣ አሁን አረፍኩልሽ አይደለም አይደል? ጎዳና የወጣው አስቦት አይደለም ሳያስበው ነው። እንደዚህ ብራንድ የሆነ ልብስ ላይ መታችሁ ልትጠበጠው አታፍሩም እንዴ? ያያየ ልቤ ቀጥልል ነው። ፍቅር ነው የሌለው ወይስ ትዳር? ካልደበረሽ አንቺ ቤት ብኖር ደስ ይለኝ። እየቀለድሽ ነው? አይናደድብኝም። አከበርኩት እንጂ አልናኩትም። ያለውን ነገር ቅምቅም አድርገሽ ላጥ ነው። አላ ውስጥ የሆነ ነገር እየተሰማኝ ነገርኩሽ እንጂ እኮ አላደነኩትም። ውሸቷን ነው፣ ወዳው ነው። ቤቢ ካሜራ ኦኬ ነው። እሷን ቀንስ ሲል እንጂ እሷን መስታለች ነገር ምን የኛ ሀገር አውሮፕላን በቀን 10 እየተመላለሰ እንዴት ነው? አይ ኦሪጂናል ሳውንድ እንዲሆን ብዬ ነው። ኧረ ምን ኦሪጂናል
ያኮ ያሙከ የተቀዳ እኮ ነው። አዎ የተቀዳ ቢሆንም የሰው ነው። አዎ እሱማ የሰው ነው። የሰው ምናስ እዛ ኮፒራይት ነው። ከዛ እኔ ይዘጋብኝ። ኧረ እንዴ ለምን እዚህ ጋር በቃ ከቀደም ሰቂ ነው። ምን ስንት ለግማሽ ሰከንድ 30 ሰከንድ ቅድም አውሮፕላን ወሰድ ነው ማለት ነው። ጎዳና የወጣው አስቦት አይደለም ሳያስበው ነው። እንደዚህ ብራንድ የሆነ ልብስ ላይ መታችሁ ልትጠበጠው አታፍሩም እንዴ? ያያዬ ልቤ ቀጥልል ነው። ፍቅር ነው የሌለው ወይስ ትዳር? ካልደበረሽ አንቺ ቤት ብኖር ደስ ይለኝ። እየቀለድሽ ነው? አይናደድብኝም። አከበርኩት እንጂ አልናኩትም። ያለውን ነገር ቅምቅም አድርገሽ ላጥ ነው። አላ ውስጥ የሆነ ነገር እየተሰማኝ ነገርኩሽ እንጂ እኮ አላደነኩትም። ውሸቷን ነው ወዳው ነው።